ሰቆቃወ አብን የቀድሞ የአብን መስራችና ሊቀመንበር እንዲሁም የኢፌዴሪ የሕዝብ ተወካዮች ምክር ቤት አባልና የባህር ዳር ከተማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በአብን ዙሪያ የከተቡትን ጽሑፍ ይዘንላችሁ ቀርበናል። ተከታተሉን። የአብን ብሔራዊ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በ10 ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎቹን ማፍራት የቻለ በተመሰረተ በጣም በአጭር ጊዜ ውስጥም በመላው በአማራ በሀገሪቱ የተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃ ያደራጀ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አፍሪ ኮከብ ንቅናቄ ነበር ይላሉ በርካታ የንቅናቄው መሪዎች። በማህበረሰባቸውና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበትን እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልዓተ ህዝቡን በማስተማር ሰፊ ንቅናቄና የማደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲና የዲፕሎማሲ ስራ በመስራት በአማራ ህዝብ ውስጥ ጠያቂ ዲማንዲንግ ማህበረሰብ እንዲፈጠርና በአማራ ጠቅላይ ኃይሎች የተደረገውን የሐሰት ጸረ አማራ ትርክት እንዲነጥብ ያደረገ ንቅናቄ ነው። አማራው ከሌሎች ኢትዮጵያውያን ወንድም እህቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መርህ ተመስርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊና ተጠቃሚ የሚያደርግ አዲስ ማህበራዊ ውል ፍትሃዊ የመንግስት ስርዓትና ስሪት እንዲተከል የታገለ የአማራ ህዝብ ከሌሎች ወገኖቹ ጋር በመሆን አገር የመሰረተ ነፃነቷንና ዳር ድንበሯን አስከብራ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳ በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው ስልጣን ዳረጎት መግቢያ አንደርስታንዲንግ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ የአብን እጩ ተደራዳሪዎች ወይም ተወዳዳሪዎች ምርጫውን እንዳያሸንፉና ያሸነፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለምርጫው ሆነ ለቦርዱ ፍርድ ቤት የረባ አቤቱታና ክስ ሳያቀርቡ ተድበስብሶ እንዲታለፍና በ5 ወንበር ብቻ እንዲወሰን ሸፍጥ ቢፈጸምበትም ቅሉ 5 የፌዴራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዥ ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉ የሚታወቅ ነው ይላሉ። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄ አመራሮች የፓርቲው ምልዓተ ጉባኤ ስራ አስፈጻሚ ብሔራዊ ምክር ቤቱም ሆነ ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በኩል በየተራ እየሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸው የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወስን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ። ፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ ንቅናቄውን ስራ ደርባችሁ ማከናወንም የፓርቲውን ስራ ስለሚጎዳ ንቅናቄውን ኃላፊነት በሙሉ ጊዜ ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ፣ ወይም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረኝ ብለው የፓርቲው ስራ እንዲዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1162/2011 ዓ.ም መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ከወርች ተጠፍንጎ 5 ዓመታት እንዲያሳልፍ አድርጓል። የካቲት 12 ቀን 2012 ዓ.ም ከተካሄደው ሁለተኛ ጠቅላላ ድርጅታዊ ጉባኤ በኋላ በ2014 ዓ.ም በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህም የምርጫ የድርጅቱ ብሔራዊ ምክር ቤትም በቀጣይም ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣን አንለቅም ስላላችሁ የፓርቲ ስልጣን ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችንም ያነሱናል በሚል ስጋት እንዲሁም በሚዲያ ስማችን እየተጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም፣ የ3 ወር ጊዜ ይሰጠንና በ3 ወር ውስጥ እንደገና ጉባኤ አድርገን አዲስ አመራር እንተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሞተን እንገኛለን በማለት በፈጠሩት ሰጣ ገባ ምክንያት ጠቅላላ ጉባኤው በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱን ጫፎች ለማስታረቅና 3 ወር ታግሰን የአመራር መተካካቱ የሚሳካ ከሆነ እንሞክረው በሚል በግሌ እንባ እያነባሁ ጭምር ጉባኤ ላይ ለምኛለሁ። የግል ፍላጎታችን እና የተወጠረው ይጓችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግነው ውቶታና ልመና ሰሚ አላገኘም። ምርጫ ቦርድም 2014 ላይ ሳይጠናቀቅ የቀረው የጠቅላላ ጉባኤ እንደገና እንዲካሄድ
ያልተጠናቀቀው የአመራር ሪፎርም አጀንዳሙ የተካሄዶበት እንዲቋጭ ቀነ ገደብ አስቀምጦ ትዕዛዝ ቢሰጥም አሁንም ከፍተኛ አመራሩ አብን ለኛ ካልሆነ ለማንም እንዳይሆን እናደርጋለን፣ ባልበላው ጭር የልበት ነው በሚልልህ ጠቅላላ ጉባኤ በድጋሚ ማካሄድ ሳይቻል እንዲቀርና ድርጅታዊ ህልውናችን እንዲያጣ በርካታ አመራሮችና አባላት ተስፋ ቆርጠው እንዲቀመጡ አለፍ ሲል ሌሎች አማራጮች እንዲያመጡ አድርጓል። ከዚህ እንደገና በታህሳስ 3 ቀንና በታህሳስ 10 ቀን 2015 ዓ.ም የብልጽግና ተሿሚው አንጃ ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ታህሳስ 22 እና 23 ጉባኤ እንደሚያካሄድ ለምርጫ ቦርድ አሳወቀ። ቦርዱ በቁጥር 1162 ዝባር 11 ዝባር 812 በታህሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 ዝባር በክንፍ 1 መሰረት የብሔራዊ ምክር ቤቱ 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ከቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምልዓተ ጉባኤው እንደሚሟላ ስብሰባዎችም የሚያልፉት ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲውን ሕገ ደንብ አንቀጽ 22 በቅንፍ ከ1 እስከ 2 መደንገጉን ጠቅሶ ይሁንና የፓርቲው ብሔራዊ ምክር ቤት ነሐሴ 7 ቀን 2014 ዓ.ም ተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ 8ቱ ብቻ የብሔራዊ ምክር ቤት አባላት መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታህሳስ 22 እና 23 ቀን 2015 ዓ.ም ይደረጋል የተባለው ጠቅላላ ጉባኤ እንዲካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠው የምክር ቤቱ ምልዓተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡለት ሰነዶች መረዳቱን ቦርዱ ገልጿል። ለዚህም ከላይ በዝርዝር በተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ 7 ቀን 2014 ዓ.ም በወሰነው ውሳኔ መሰረት ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የህግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዚያ በኋላም ባሉት 3 ዓመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲው ህልውና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረዝ ዕጣ እንዲገጥመው ተደርጓል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ዓ.ም በግልጽ እንደተደነገገው አዋጁ የወጣበት አንደኛው ዓላማ ዜጎች በሚመሰርቱት ወይም በአባልነት በሚቀላቀሉ ፖለቲካ ፓርቲ ውስጥ የሚኖራቸውን መብትና ግዴታ እንዲሁም ፓርቲው ህጋዊ ሰውነት የሚያገኝበት ሁኔታና በድርጅትነት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ 2 ንዑስ አንቀጽ 13 ውስጥም በግልጽ እንደተመላከተው የፖለቲካ ፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰረቱት የፓርቲ ፕሮግራም በማውጣት በሀገር አቀፍ በክልል ወይም ከክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል። በአዋጁ ምዕራፍ 2 ስለ ፖለቲካ ፓርቲ ምዝገባ በሚደነግገው አንቀጽ 66 ዝባር 1 ላይ ደግሞ ማንኛውም የፖለቲካ ፓርቲ በኢትዮጵያ ውስጥ በፖለቲካ ፓርቲነት ለመንቀሳቀስ የሚችለው በአዋጁ መሰረት በቦርዱ ተመዝግቦ የህጋዊ ሰውነት ማረጋገጫ የምስክር ወረቀት ሲያገኝ ብቻ እንደሆነ ተደንግጓል። በአዲሱ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011 ዓ.ም መሰረት ነባር ሀገራዊ ፓርቲዎች የሚጠቀሙባቸውን 10,000 አባላት የሚጠበቅባቸውን 10,000 አባላት ፊርማ፣ የተሻሻለ የፖለቲካ ፓርቲ ፕሮግራም፣ የተሻሻለ የፓርቲ ገደም እንዲያስገቡና ከ500 ሰው በላይ የመስራች ፈራሚዎች 5% የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርገው እንዲመዘገቡና ህጋዊ ሰውነት አግኝተው እንዲንቀሳቀሱ በተጣለባቸው የግዴታ ድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ቢታዘዝም ሁለተኛውን ጉባኤ ካደረገበት ከየካቲት 12 ቀን 2012 ዓ.ም ጀምሮ ሶስተኛውን ጉባኤ ያደረጉበት እስከ ትላንት መጋቢት 28 ቀን 2017 ዓ.ም ድረስ ለ5 ዓመታት ከአንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲሱ አዋጅ መሰረትም ህጋዊ የምዝገባ ምስክር ወረቀት አልተሰጠውም። በአዋጁ አንቀጽ 74 ላይ በግልጽ እንደተመላከተው ደግሞ አንድ የፖለቲካ ፓርቲ በህገ ደንቡ ላይ ቢያንስ በ3 ዓመት አንዴ የፓርቲው ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ ማካተት ያለባቸው ሲሆን በዚህ ድንጋጌ መሰረት አንድ ፓርቲ ምዝገባ ምስክር ወረቀቱ ሳይሰረዝለት ለመቀጠል በ3 ዓመት አንድ ጊዜ ጠቅላላ ጉባኤ ግድ ማድረግ አለበት። በአዋጁ ምዕራፍ 7 ስለ ፖለቲካ ፓርቲ መሰረዝ ወይም መፍረስ በሚደነግገው በአንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች በአንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። እነሱም አንደኛ፣ በፓርቲው መተዳደሪያ ደንብ መሰረት በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ፣ ሁለተኛ፣
በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና በመጠሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጠው ጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ፣ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ ከቀረቡት የአዋጅ ቁጥር 1162/2011 ዓ.ም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎች አንጻር ከታየ አብን ከየካቲት 12 ቀን 2015 ዓ.ም በኋላ የነበረው ተጨማሪ የ3 ወር ጊዜ ብቻ ሳይሆን ከግንቦት 12 ቀን 2015 ዓ.ም በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው። የ3 ዓመት ከ3 ወሩም ጊዜ አልፎ 1 ዓመት ከ10 ወር ተጨማሪ በጠቅላላው 5 ዓመት ከ1 ወር በቦርዱ ተቀባይነት ያገኘ ጉባኤ ሳያካሄድ የቆየን ፓርቲ ቦርዱ ሳይሰርዘው የቀረው በ4 ምክንያቶች ሊሆን ይችላል ተብሎ ግምት መወሰድ ይችላል። አንደኛ፣ በገዢው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑ አመራሮች በአጃቢነት እንዲሳተፉ ተደርጎ ከሆነ። ሁለተኛ፣ የአብን ተመራጮች በፓርላማ ውስጥ ከገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለውን በምክር ቤቱ አሰራርና የአባላት ስነ ምግባር ደንብ እንደሚጠራውም ዋነኛ ተቃዋሚ ፓርቲ የሚባለውን ፓርቲ መሰረዙ ቦርዱ የህዝብ ግንኙነት ጉዳት እና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ። ሶስተኛ፣ አመራሩ በሂደት ልዩነቶችን አጥብቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ሊሆን ይችላል። አራተኛ፣ የቦርዱ ተቋማዊ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያት። ማጠቃለያ፣ አብን በምርጫ ቦርድ በህግ ባይሰረዝም እንኳ በተግባር ግን ጉባኤ እንዳካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትላንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳረፈበት፣ ጉባኤ አዘጋጅ ያልተሰየመበት፣ ማዕከላዊ ኮሚቴው ውሳኔ እንዲያስተላልፍም በአግባቡ ስብሰባ ያልተጠራበት፣ አብዛኞቹ የትላንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ። የፓርቲው አባል መሆን አለመሆን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልኩም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር፣ ፓርቲውም ህልውናው እንደሌለ የሚቆጠር፣ የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫ ሴፍቲኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተደርጓል። ብዙ ዋጋ በከፈልንበት ፓርቲያችን ላይ እንዲህ ያለ የመረረ ግምገማ ለማሳረፍ ያስገደደኝ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራር ስህተቶች የፖለቲካ ገበያውን ፖለቲካል ከረንሲ እንዲያጣ የተደረገ፣ ከዚህ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ብዬ ስለማምን ነው። የአማራ ህዝብን ባይጠቅም እንኳ የማይጎዳ ቢሆን ኑሮ ራበልተው ቢያድሩ በግሌ ችግር የለብኝም። የፖለቲካ ምህዳሩ ሲፈቅድ ለአማራ ህዝብ ከዚያም ባለፈ መላ ኢትዮጵያውያንን ታግሎ ማታገል የሚችል ድርጅት እንዴት መመስረት እንደሚቻል ማንቃት፣ ማስተማር፣ ግሮስ ሩትስ ኦርጋናይዚንግ፣ ፖለቲኪንግ፣ ስቴትስማንሺፕ፣ አድቮኬሲ እና ዲፕሎማሲ እየተማርንበት ስለሆነ አንድ ቀን ቫይብራንት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ በሆነበት ሀገር ፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው። ዘላለማዊ ክብርና ሞገስ በአብን ውስጥ በተለያየ ደረጃ ተሳትፋችሁ ውድ ዋጋ ለከፈላችሁ ጓዶቻችን